ክርስትና አስተሳሰብ ነው። ስለዚህ ኃጢአተኛ ሆኖ ከሆነ ኃጢአት የሚሰራው በተፈጥሮ ስላለ ነው፣ የተቀመጠ ነገር ነው። በኋላ ላይ ኃጢአት ሰርታል ተብሎ መቅጣቱ ትርጉም አለው ማለት በተፈጥሮ ላይ ተቀምጧል። ተገድሃል ሊኖረው አይችልም። ኦልሬዲ በተፈጥሮ ስላለ በማንነት ስለሆነ ሊጠየቅ አይችልም። ሊጠየቅ አይችልም ራሱ ማለት ነው። በመካዱ ምን ማለቱ ልክ እንደ ወይም ደግሞ እንደ ካልቪኒዝም ትምህርት ሊሆን ይችላል። ካልቪኒዝም አሁን በቃ አንድ ሰው ፈልጎ አይደለም የሚያምነው፣ ፈልጎ አይደለም የሚክደው፣ ራሱ ፈጣሪ ፕሪዲስቲንድ አድርጎት የደብል ፕሪዲስቲኔሽን የሚባል አለ። ፍሪዊል የለውም በማመንና በመቅዳት ላይ በጀነትና በጀሃነም ላይ ፍሪዊል የሚባል ነገር የለውም። ረዥም ዓመት አመለካከቴ እሱ ነው። ፌታሊዝም ይባላል ማለት ነው። ፌታሊዝም ይባላል። ኢንሻላህ ሌላ ቀን እንሄድበታለን ማለት ነው። እና ይሄ ስለሆነ እኛ የምንለው አንድ ሰው ኃጢአት ሲሰራ ነው ኃጢአተኛ የሚሆነው እንጂ ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው ማለት ነው። እና ከዛ አንጻር ነው የምናየው። ሌላው አንተ እንደምትመለከተው ነው። የሆነ ምግብ ባይስማማ 10 ባይስማማ ቢወጣ አንተ ተጠያቂ ነህ? በጭራሽ። ልክ እንደዛ ማለት ነው። የማይዋጥልህ ነገር አንዳንድ ጊዜ አንተ ከአይምሮም በቃ ዝም ብለህ ተቀበል ትባላለህ። አንድ ነገር ሃይማኖት ላይ ማለት ነው ያለው የምታየው ኖ፣ እንደዛ አይደለም። ይሄ በተፈጥሮ ላይ የተቀመጠ ነገር ነው። እስልምና ከተፈጥሮ ጋር መቃረን የለበትም፣ አይቃረንም። ራሱ ከውስጥ ጋር ይዋሃዳል ራሱ። ካልሆነ ግን አንተ አላህ ፈጥሮ ከፈጠረ በኋላ ከአንተ ጋር የሚቃረን ነገር የሆነ ነገር እንትን የለ ውስጥ የሚረብሽ ነገር የሚያስታውክ ነገር አያደርግም። ራሱ ካስታወቀ መጀመሪያ ትምህርቱ ጤነኛ አይደለም ራሱ። ከዛ አንጻር ነው መታየት ያለበት ማለት። ሌላው የወር አበባ ነገር የጠየቀው ነገር ነው። እውነት ነው። የኢትዮጵያ ሰዎች የወር አበባ ይሉታል ራሱ ማለት ነው። እንግዲህ ያ ነገር አላይክ ቻርጅ የሆነ ስፐርም ሴል እና ኤክሴል ፈርቲላይዝ ሲያደርግ ነው ልጅ የሚሆንበት ነገር ነው። ስፐርም ሴሉን ሲያጣ ግን ያ እንቁላል ፈራርሶ ይወጣል። ያ ተፈጥሯዊ ነገር ነው። ምንም ከኃጢአት ጋር የሚያይዘው ነገር የለም። ባይሆን ሴል ልጅ የወር አበባ ላይ ኃይል ላይ ያለች በኢስላም አትጾምም። ጾም ላይ ከሆነች እንደገና ደግሞ ሰላት አትሰግድም። ለምን? እንክብካቤ ነው ለእሷን ጫና እንዳይኖርባት ፍሪ እንድትሆን ነው። በተረፈ ዱዓ ማድረግ ትችላለች፣ አላህን መለመን ትችላለች፣ አምላህን ማምለክ ትችላለች፣ ከባሏ ጋር አብራ መተኛ ትችላለች። ተራክቦ ብቻ ነው የማታደርገው። ተራክቦ ማለት ያው ይገባሃል። ተራክቦ ብቻ ነው። በተረፈ ባሏ አቅፏት ሊተኛ ይችላል፣ እቅፍ አድርጓት መዳበስ ይችላል፣ ማቀፍ ይችላል፣ ማብላት ይችላል፣ ማጠጣት ይችላል፣ ማጉረስ ይችላል፣ የፈለገውን ነገር አብሮ ማድረግ ይችላል። ከተራክቦ ውጭ ተብሏል በእኛ በኢስላም። በተረፈ የነካችው ዕቃውላ ርኩስ ነው እስከ 7 ቀን ድረስ አንተም ከነካው ትረክሳለህ፣ ታጠብ እስከ ማታ ድረስ አንተ ርኩስ ነህ ምናምን የሚል ትምህርት እስልምና ጋር የለም ማለት ነው። ምናልባት ያልዳሰስ ነው ይሄ ነገር ነው። ወደ ቀጣይ ጥያቄ መሄድ ትችላለህ ማለት ነው ኢንሻአላህ። ቴንኪው። ወደ 2 ሰዓት አካባቢ ልንቆይ ነው። 100 ሰው ቀነሰ መሰለኝ። አንዳንድ ጥያቄዎችን የጠየቅኩት እኔን ተከትለው የመጡ ሌሎች ሰዎች አሉ ብዬ ተስፋ ስለማደርግ ያን ነገር እንዲሰሙ ነው። ትንሽ ጊዜ ወስዳችሁ አሁን እንድትሰሙኝ የሚፈልገው መጀመሪያ ላይ የነገርኳችሁ ነገሮች አሉ። ባጭሩ ስለ ራሴ ስነግራችሁ ተድላ አለምሰገድ እባላለሁ። እዚህ ቲክቶክ ላይ እንግዲህ በብዙ አይነት መልኩ ክርስትና ጋር ተያይዞ እነዚህ ነቢያቶችን በደንብ ነው የምተቸው የምቃወመውና እዛ ላይ መጨረሻ ላይ ደግሞ ሃይማኖት ጠልን የሆንኩት ሃይማኖት የሚባል ከሰው የጀመረ እውቀትና ሐሳብ ነው ብዬ ማመን ጀመርኩኝ። ሃይማኖት የሰው ፍልስፍና ነው ብዬ መከተል ጀመርኩ። ለረጅም ዓመታት ግን የቆየሁት እንግዲህ ያው ኦርቶዶክስ ነበርኩ በመጀመሪያ። ፕሮቴስታንት ረጅም ዓመታት ነው የቆየሁት 25 26 ዓመት በላይ 7 ዓመት እንኳን የተለየ ትምህርት አምጥተሃልም ተብዬ ተወግዤ ከቸርች በሌላ ፍልስፍና ውስጥ ነበር ምኖር የነበረውና ያደኩት የደሴ ልጅ ነኝ። ረጅም ዓመታት እኔን አሳድገው ለቁም ነገር ያበቁት ደግሞ የአፋር ማህበረሰቦች ናቸው። አፋር ነው ረጅም ዓመት የኖርኩት። በዛን ዘመን ሁሉ ግን ፕሮቴስታንት በጣም ኃይለኛ ፕሮቴስታንት፣ በጣም አክራሪ ጽንፈኛ በሚባል ደረጃ ነበር። አፋር ክልል ላይ ዱብቲ፣ ሚሌ፣ ዲቾቶ፣ ሎጊያ በጣም ነበር በምስክርነት ወንጌል በማሳሳት የምሰራው። አንድም ቀን ግን እዛ አካባቢ የሚኖሩ ሙስሊሞች እኔን ያሳደገኝ ጎሳ አረብታ አሰብ በከሪ ይባላል። አንድም ቀን እስልምናን ስርዓት ባለው መንገድ ከመናገር ውጭ አስፈራርተውኝ፣ ሰድበውኝ፣ አግለውኝ፣ አስርበውኝ፣ አስጠምተውኝ አያውቁ። እንግዲህ 2000 ነው ከአፋር ለቅቄ ደግሞ ወደ አዲስ አበባ የምኖረው። አሁን በራይድ እየሰራሁ ነው የምተዳደረው። እስልምናን የእውነት ነው የምነግራችሁ እንትን ኋላ ቀር ሃይማኖት አድርጌ ነበር የምቆጥረው።
ካስተዳደጋችንም የሰሜን ሰው ስለሆኑ ቤተሰቦቼ አባቴም ቄስ ስለሆነ ለእስላም ያለን አመለካከት ትንሽ ጠማማ ነበረ። በአንድም በሌላ መንገድ ያው ሀገራችን ወደ ኋላ ታሪክ ስለምታውቁት እንዲሁ ዝም ብሎ አንድ መሐመድ የሚባል ሰው ከክርስትና የሆነች ነገር አመሳስሎ ለሰው የሚመች አድርጎ የሰራው እንጂ ፍጹም ይሄ ለማንበብም የመጠየቅን ፍላጎታችን ደካማ ስለነበረ እንደዛ አድርገን ነበር የምንቆጥረው። እኔ አስታውሳለሁ በልጅነቴ የእስላም ስጋ ሳሸት ወይም ስበላ ወደ ላይ ይለኝ ነበር። አፋር ነው በልጅነቴ ሲሄድ እነሱ ጋር ተለማምጄ መብላት ምናምን የጀመርኩትና ይሄ ቲክቶክ መንደር ላይ አንዳንድ ስለ እስልምና የሚቃወሙ የሚሳደቡ የሚዘልፉ ምናምን ሰዎች ሲመጡ ነገሮችን ለማየት ሞከርኩኝ። እኔ ረጅም ዓመት የኖርኩት ከእስላም ከሙስሊሞች ጋር ነው። ስለ እስላም የሚወራው ነገር ላይ ደግሞ ትንሽ ተጋጨብኝ። ስለዚህ ማየት፣ ማጥናት፣ መመራመር፣ ከሰዎች ጋር ዲስከስ ማድረግ ምናምን ጀመርኩኝ። የሚባለው ነገርና እኔ የማየው የምሰማው ነገር ሊጣጣምልኝ አልቻለም። በመሃል የዘለልኩት ምንድነው ባቲ አካባቢ ለወንጌል አገልግሎት ሲሄድ 30 ዓመት 28 ዓመት በፊት ይሆናል አንድ ኡስታዝ አብዱርህማን የሚባል አለ። ጠዋት 4 ሰዓት ጀምረን እስከ ምሽቱ በበነገታው እስከ ምሽቱ 4 ሰዓት ድረስ ስንከራከር የዋልንበት ቀን አስታውሳለሁ። ከኡስታዝ ዋሂድ ጋር ኡስታዝ አወከርን ደግሞ የፈለኩበት ምክንያት ምንድነው ደሴ ላይ ኡስታዝ አወከር እንግዲህ ከዘፈኑም ከዳንሱም ከዝነጣውም ወጥቶ ወደ ሃይማኖቱ ሲገባ ዲቤት እናደርግ ነበረ ከኔ ጋር አንድ 3-4 ጊዜ ትልልቅ ዲቤት አድርገናል። አንድ ጓደኛ አለን የጋራ ጓደኛ መሐመድ የሚባል በሱ አማካኝነትና እና ፎንት ኡስታዝ ዋሂድን የሰማሁበት ቀን ከነዚህ ካልኩ ዘመዶቼ ፋጡማ የምትባል ልጅ አለች። ላመሰግናት እፈልጋለሁ። ሁልጊዜ ነው ስለኔ መልካም የምትመኘውና እስቲ ተድላዬ ይሄን ልጅ ስማው ብላ ለመጀመሪያ ጊዜ ኡስታዝ ዋሂድን በቲክቶክ ሰማሁት ማለት ነው። እና እየሰማሁት ስመጣ ልጁ የሚያወራው ጠማማ አይደለም፣ ሞቲቭ ቀና ነው። ነገሮችን የሚያነጻጽርበት መንገድ አታክ ለማድረግ ወይም እንደሌሎቹ የሆነ ክርስትናን ለማሳነስ ወይም ለመዝለፍ የበላይነት አይደለም። በጭራሽ እንደዛ አይደለም። ሞቲቭ እንደዛ አይደለም። ነግሮኝ አይደለም ማብራራላችሁ። እኔ የሰማሁበትና የተረዳሁበትን መንፈስ ነው። እና መስማት ጀመርኩ፣ በስነ ስርዓት መስማት ጀመርኩኝ። ከዚህ በፊትም ሪከርድ የተደረጉትን እያንዳንዱን በደንብ ይዘዋለች እና እሷ በተራ በተራ ነበር የምሰማቸው የነበረውና ላይቭም እየገባው ሰማ ነበር። ምን አይነት ልጅ ነው? ምንድን ነው የሚያወራው? በጣም መበሳጨት ጀመርኩኝ። እኔ አሁን ካለሁበት ነገር ተነስቼ እንዲህ ልጅ እንዴት ነው ልሰማው እያልኩ አንድ ቀን ሞባይል ወርውሬ ያውቃለሁኝ። ኧረ ይሄ ሰይጣን ጨለማ ይሄን እንዴት ምን አባቱ ብዬ ነው የምሰማው ምናምን እያልኩ ማለት ነውና በጭራሽ ወደ እንደዚህ አይነት አቋምና ሐሳብ ደርሳለሁ ብዬም አስቤም አልሜም አላውቅምና እኔ በኡስታዝ ዋሂድ ያወራኝ የሰው ድምፅ ሊሆን ይችላል፣ ቋንቋው አማርኛ ሊሆን ይችላል፣ ግን ሰው አይደለም እያወራኝ የነበረው ብዬ ነው ማምነው በግሌና ቁርአንንም እንግዲህ አሁን 6 ወር ሆነኝ አሁን እያነበብኩ ነው አለኝ አማርኛ ቁርአን። እንደዚህ አይነት የሰለጠነ መጽሐፍ በህይወት የገጥሞኝ አያውቅም። እስልምና ቅድም እንዳልኳላችሁ ኋላ ቀር የሚመስለኝ ጥያቄ ለእያንዳንዱ ጥያቄ ዲቴል ማብራሪያ ያለው ትብታብ የሌለበት ውስብስብ ያልሆነ ሁሉን ሰው በግልጽ ማስረዳት የሚችል ሐሳብ ያለበት ነው። እና ምንድነው አብዛኛውም ሰዎች አሁን እዚህ ታችሁ ናችሁ የምትሰሙት ካላችሁ የሆነ ነገር ጄጅ ከማድረጋችሁ በፊት በዛ ነገር ጄጅ በምናደርገው ነገር ላይ ቀድሞ ዕውቀት ሊኖረን ያስፈልጋል። ክርስትናን ለመቃወም ስለ ክርስትና ዕውቀት ያስፈልጋል። እስልምናን ለመቃወም ስለ እስልምና ዕውቀት ያስፈልገናል። እኛ ሳናቅ እንዲሁ በሰማነው በለመድነው ባየነው ነገር ተነስተን ነበር ጄጅ ስናደርግ ስንጸየፍ የነበረው። እና ሁላችሁ እንደምታውቁት ከዛሬ 2-3 ዓመት በፊት እፎይ የሚባል ልጅ ስለ እስልምና የሚያቀርባቸው ነገሮች አሉ። እንዴ ምንድን ነው ይሄ ልጅ የሚለው? እኔን ያሳደገኝ ያኖረኝ ያበላኝ ያጠጣኝ ሙስሊም ነው። እሱ የሚያወራው እስልምናና እኔ በህይወት የኖርኩት 50 ምናምን የኖርኩበት ነገር ላይ ፍጹም የሚጣረስ ነገር ነው።
እንዲያውም እኔ ለሱ አንዳንድ መልሶች መልሼ ነበረ። ቫይራል የወጡ ቪዲዮዎች ናቸውና ለምሳሌ ከንጽህና ጋር ተያይዞ ያቀረበው ነገር አለ። ሙስሊም የሽንት ጠብታው ፓንቱ ላይ ሰውነቱ ላይ እንዳያርፍ በጥንቃቄ የሚጸዳዳ በቀን 5 ጊዜ ዱዓ የሚያደርግ ውዱ የሚያደርግ የትኛውም መስጊድ ቢትሄዱ የሙስሊም ጫማ ሲሸት ሰውነቱም ሲሸት አይታችሁ አታውቁም። እሱ በጉድጓድ ውሃ በካካ ይታጠባሉ ብሎ ያወራል። አውዱን እየሳተ ጥላቻውን ሊያስተላልፍበት የሚፈልግ ስለ ጅሃድ የሚያወራው መልስ ሰጥቼ አውቃለሁ። ስለዚህ ከታች ያላችሁ ክርስቲያን ወንድሞችና እህቶች ካላችሁ ብዙዎቻችሁ መታችኋል ብዬ ማስባለሁኝ። እስልምናን ለመቃወም እስልምናን አጥኑ፣ ጊዜ ውሰዱ፣ ጠይቁ። ካልጠየቃችሁና ካላነበባችሁ እንዲሁ ዝም ብሎ በተነገረን ነገር ላይ ከሆነ ጥላቻ ነው የሚሆነው። ጥላቻ ደግሞ ትምህርት አይሆንም፣ ሐሳብም አይሆንም። እና እኔ ዝም ብዬ አይደለም ጨርሼ ነው የመጣሁት። አንዳንድ ጥያቄዎች የጠየቅኩት ሰዎች እንዲሰሙ በዛ ላይ ትንሽ አይነት ሂንት እንዲኖራቸው ብዬ እንጂ ኡስታዝ ዋሂድን እስልምናን ከሱ እንድቀበል የፈቀድኩበት ምክንያት አብዛኞቻችሁ እኔ በአካል አላውቀውም። አሁን በቀደም ነው 2-3 ቀን እንግዲህ በቲክቶክ በፌስቡክ ያወራ ነውና እድሜውም ትንሽ ነው፣ በ10 ምናምን የምበልጠው ልጅ ነው። ቅንነቱ እውቀትን መሰረት አድርጎ የሚያቀርበው ማብራሪያ፣ ለሰዎች ያለው አክብሮትና ፍቅር፣ ለሚያምንበት ነገር ቁርጠኝነቱን እነዛ ሁሉ ማርከውኝ ፈጣሪም ለሱ ደሞዝ እንዲሆነው አስቤ ይሄ በቃ ድካሙ ንግግሮቹ ጊዜ ወስዶ የሚያወራው ሰውን ለማትረፍ ስለሆነ በሱ ድምፅና ምሪት ነው እስልምና ልቀበል የፈለኩትና በጣም ከባድ ዋጋን የከፈልኩት። ብዙ ነገር ያሳጣኛል፣ ቤተሰብ፣ ጓደኛ፣ ልጆች፣ ማንኛውንም ነገር መራም፣ መጠማት፣ መሞት እንኳን ካለብኝ በደስታ ለማድረግ ላመንኩበት ነገር ደግሞ እንደዚህ አይነት ልጅ ነኝ እኔ። በኖርኩበት ቸርች፣ በኖርኩበት ማህበር፣ በጓደኝነት በየትኛውም ዙሪያ ላይ ማንም ሰው እኔን በስነ ምግባር በሌብነትና በውሸት ሊከሰኝ የሚችል የኋላ የጀርባ ታሪክ የለኝም። ክርስትናን ጠልቼ፣ ፕሮቴስታንትን ጠልቼ፣ አማኝነትን ጠልቼ ሳይሆን እንዲያውም በምኖርበት ቸርች፣ ማህበር፣ ጓደኝነትና ቤተሰብ ውስጥ ፍጹም ዲሲፕሊን ያለኝ በህግና በስርዓት ደግሞ ማምን ጤነኛ ሰው ነኝ ብዬ በግል ያምናለሁኝ። ጠማማም ሰው አይደለሁም። ትንሽ ቪዲዮ ላይ ሲያዩኝ በጣም ጠንካራ ኃይለኛና ክፉ ሰው አድርገው የሚቆጥሩኝ ሰዎች አሉ። በህይወት ግን በአካል የቀረቡ ሰዎች እንደዛ አይገምቱኝ ብዬ አስባለሁ። እና ይሄ የወሰንኩት ውሳኔ 3-4 ወር እንቅልፍ አጥቼበታለሁኝ። እንዴት ነው የምሆነው? እስከዛሬ የተናገርኩትስ፣ ያወራሁትስ፣ የለፈለፍኩትስ በተለይ ደግሞ ትልልቅ መነጋገሪያ ሆኑ 1-2-3 ብሮድካስቶች አሉና እንዴት ነው የማደርገው ብዬ ከራሴ ኢጎ ጋር ነበር ግብ 3 ወር 4 ወር ከባድ ስትረስ ውስጥና ጫና ውስጥ ነው የነበርኩት። ለሰው አላወራም ራሴ መቋቋም ስለምችል እና ኡስታዝ ዋሂድ በጣም አመሰግናለሁኝ። የምታወራው ነገር አንተ በራስህ እንደዚህ አይነት ነገሮች እንደማትወድ አውቃለሁኝ፣ በላይቭም ስለምከታተልህ። ግን በአንተ ያገኘኝ ራሱ ፈጣሪ ነው ያወራኝ ብዬ ስለማምን አሁን በደስታ ቪዲዮ ከፍታለሁኝ። ዓለም ይስማ፣ ሪከርድ አድርጉታችም ያላችሁ በደስታና በብዙ ኩራትና ስሜት የሚቀጥለውን ረመዳን እናንተ ጋር ጾማለሁ። እዚህም ደግሞ አስተማሪ ታደርግልኛለህ ብዬ አስባለሁኝና ከዚህ በላይ ባላደክማችሁ በትልቁ አድርጉኝ። በቪዲዮ ነው የምወጣው። ምንም ነገር ስናገር ስለፈልፍ ያላፈርኩ ሰውዬ ይህንን ነገር ለማድረግ ምንም የሚያሸማቅቀኝ ነገር የለም። ይህን ሁሉ ፈጣሪ ስለረዳኝ አመሰግናለሁ። ቪዲዮ ከፍታለሁኝ፣ ሪከርድ አድርጉትና ቀጣይ ፕሮግራሙን ዋሂድ ቀጥል። አሁን መምህሬ ስለሆንኩ ኡስታዝ ዋሂድ ቴንክ ዩ። እሺ ጥሩ ነው። ብዙ ነገር እንትን ያልከው ማለት ነው። አይ ቲንክ አህመድና ሳላ ማጠቃላይ ይሰሩበታል ማለት ነው ኢንሻአላህ። ግን ያው ሻሃዳ ማለት ብዙ ጥያቄዎች አሉኝ። ካሳመነኝ ነው ጥያቄውን የምቀበለው ስላልከኝ
የምር በእነዚህ ቤዚክ በሚባሉ ጥያቄዎች አሁን ሻሃዳ ትይዛለህ ብዬ አልጠበቅኩም ነበር የምር ለመናገር። እኔ እንደው ቢያሰብኩት ሰዓትም በጣም ብዙ ስለሄደብን ምናልባት ሌላ ጊዜ ዛሬ ሳምንትም 2 ሳምንትም ካቻልኩ ደግሞ ወንድሞች ጋር ሪኮመንድ ለማድረግ ወይ ሳላ ጋር ወይ ኢምራን ጋር ወይ ኢብራሂም ጋር ወይ አቡኪ ጋር ወይ አህመድ ጋር ላገናኝ ነበር ያሰብኩት የነበር። ምክንያቱም እኔ ጊዜ የለኝም እና በቀን በቀን ሰሞኑን ኢንተንሲቭሊ ገብተህ ከዛ ጥያቄዎችን ተመልሶልህ ራስህ የሚበጀውን ከሚፋጀው የለየ ሰው ነህ። ብዙ ነገር ታውቃለህ ብዬ አምናለሁ እና ግን ዛሬ እንዲሆን ምርጫ ከሆነ እኔ አስገደደኝ በጭራሽ አስገደደኝ አካል የለም። ግን ቅድም እንዳልኩ ይሄን ነገር እንድሰማ እንድከታተል አንድ እህት ነች ጥቆማ ያደረገችኝ። ብዙ ወንድሞችና እህቶች ጋር እነጋገራለሁ ስለ እስልምና፣ ራሴ ማነባለሁኝ። የኖርኩትም ደግሞ ከሙስሊም ማህበረሰብ ጋር ነው። አንዳንድ ጥያቄዎችም የጠየቅኩት ስለማላቃቸው ምናምንም ሳይሆን በዛ ላይ ዲቴል ማብራሪያም ማግኘት ስለምፈልግና ቀጣይ ደግሞ በደንብ መማር ማወቅም ስለምፈልግ እኔ መኖር ስኖር ካመንኩ ባመንኩበት ነገር ላይ በስርዓት መኖር ነው የምፈልገው። እነዛን ነገሮች እንግዲህ ጥቂት አዲስ እረኛ ከብት ያስተኛ እንደሚባል አለ የኔ ሀገር ሰው ሲተርትና ሳላውቅም እንዳልሳሳት በማላውቀውም ነገር ላይ ደግሞ ሐሳብ ሰጥቼ እናንተንም እንዳላስወቅስ ቀጣይ ስራዬ በደንብ መማር ከራሴ ጋር ህይወቴን ማቆየት ነው የምፈልገው እና በብዙ ደስታ ያለምንም አስገዳጅነት በራሴ ፍላጎት ነው። በቪዲዮም የወጣሁበት ምክንያት ምንድን ነው? ሌላ ሰው እንዳይመስላቸው ስመ ሞክሼ ተድላ የሚባል ብዙ ሰው ስለሚኖር ግሩም የሆነ ምስክርነት ስለሚሆንም ብዬ ነው በቪዲዮም እንደወጣ የሚፈለግኩትና ያን እንጂ አስገዳጅ አካል ያስፈራራኝም የደለለኝም በጭራሽ ሊኖርም አይችልም። እንደዛም አይነትም ስብዕና ያለኝ ሰው አይደለሁም። መሞትን ነው የምመርጠው እንደዛ ከመሆን። ኦኬ ጥሩ። ያው በኢስላም ለሶስት ነገር ብሎ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለጥቅም ብሎ የሰለመ ሰው፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ማለት ነው። ዋናው ነገር እስልምና መቀበል ሳይሆን ከተቀበልክ በኋላ ያለው ነገር ኮንቲኒቲ ጽናት ነው። ኢስቲቃማ የሚባለው ነገር ስቴድ ፋስትነስ የምንለው ነገር እሱ ነው ትልቁ ነገር። ዋናው መማር ራስን አፕግሬድ ለማድረግ የምትጠረው ነገር ትልቁ ነገር እሱ ነው ማለት ነው። እና አንድ ሰው መጀመሪያ እርሻ ነገር ስትሰጠው የሰጠውን እርሻ አጠቃላይ ማለት ነው በአንድ ቀን በልቼ ሊጨርሰው አትልም። ለረሃብ ውስጥ ለጠየቀ ነገር እንትን እያልክ ቀስ እያልክ ነው እንትን የምትለው። እስልምና ጋር እንደዛ ነው። ዋናው እርሻውን አግኘው። ጠዋት ከእንቅልፍ ስትነሳ የፀሐይ ብርሃንን ሙሉን አይደለም የምታገኘው፣ ለአይንህ የሚመጥንህን ነገር ነው የምታገኘው። ባህርም እንዳለ ውቅያኖስ በሰጥህ ሁሉንም ጨልጬ ምንድነው በአንዴ ልጠጣው አትልም። ለሚያስፈልገ ለጥማት ያክል ነው ቀርተህ የምትጠጣው። ከዚህ በኋላ እስልምና ጋር ስትመጣ ሰፊ ትምህርት ነው ያለው፣ ሰፊ እውቀት ነው። ሙሉን ልጨርሰው ማለት የምችለው አይደለም። ማናቃቸው ነገሮች ብዙ ነገሮች አሉ። እኛም እየተማረን ያለ ነው። ስለዚህ ወደፊት መማርህ እንትን ማለት እንግዲህ በህዝብ ፊት ቃል ገብተሃል እማራለሁ አውቃለሁ ምናምን ብለን እኛ ጋር ደግሞ ደስ ብሎን ማለት ነው ለምነንህ ነው የምናስተምርህ አይደለም ጠይቀህን ይቅርና ማለት ነው። እኛ የምንለው ከሰለሙ በኋላ እባካችሁ ተማሩ፣ ቁርአን ቅሩ፣ ትምህርት ተማሩ፣ ዲናችሁን ወቁ እባካችሁ ብለን ነው የምንለው እና ይሄን ነው እንትን የምንለው። ኢንሻላህ እሱን አስተካክለን አሬንጅ አስተማሪዎች አድርገን እንድትማር እናደርግሃለን ኢንሻላህ። እንግዲህ እስልምና መቀበል ከፈለክ እኔ የምለውን ተከትለ ትላለ ማለት ነው። ሻሃዳ ትላለ ማለት ነው። ድምፅ ጠፍቷል። አለሁ እየጠበቅኩ ነው። ኦኬ እኔ የምለውን ተከትለ ትላለ ማለት ነው። ያው ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። መሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላህ ንግግር ነው ያላህ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው።
ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቁንጮና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም። ወደ እሳቸው ደዋ እናድርጉ። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለታል ማለት ነው። ኢንሻአላህ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል ኢስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልን ለኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ሕፃን ልጅ ኃጢአትህ በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ ይቅርታ አላህ አድርጎልሃል። ማሻአላህ አልሐምዱሊላህ። ዱዓ አድርግልን። ወንድሞች እንግዲህ ደስታቸውን ይገልጻሉ። እንግዲህ አሁን ከሳላ ልጀምርና ወደ አህመድ እንትን ላለው ሁላችሁም እንድታወሩ አደርጋችኋለሁ ማለት ነው። ወንድም ሳላ አለ። አሰላሙ አለይኩም። ደስታን ገለጽለት። ወአለይኩም ሰላም ወራህመቱላህ። እሺ ሁላችሁንም ሰላም ብያለሁ። ወንድም ተድላ እንኳን አላህ Subhanahu Wa Ta'ala ወደ ተፈጠርክበት ወደ ዲን አልኢስላም አመጣ። ለአንተ በጣም ደስ ብሎናል። አላህ Subhanahu Wa Ta'ala ጽናቱን ብርታቱን ይስጥ እና ያው ብዙ ምለው ነገር የለም። በጣም ደስ ብሎኛል። እንግዲህ አላህ ያጽና። እንግዲህ ከዚህ በኋላ ብዙ ነገር ተምረህ ያው ራስህንም ሌሎችንም እንደምትጠቅም ተስፋ እናደርጋለን። ባረከላሁ ፊኩም። ያው ያስተማራችሁ እዚህ ፕሮግራም ላይ የተሳተፋችሁ ብዙ እውቀትን ያደረጋችሁ ወንድሞችና ኡስታዝ ዋሂድ አላህ ይቀበላችሁ እና በድጋሚ ደስ ብሎኛል። ማሻአላህ ማሻአላህ። አህመድ መቀጠል ትችላለህ። ሌሎችም ወንድሞች ደስታችሁን ገለጹለት እና ጀስት ፎሎ ተደራረጉ። ፎሎ አድርጋቸው ከላይ ያሉትን ሁሉንም ማለት ነው። ኢንሻአላህ ፎሎ መደራረጉ ጥሩ ነው። ላይቭ ሲከፍቱ እየገባ መጠየቅ የሚፈልገው ነገር ካለ ጠይቃቸው፣ በግልም ማግኛቸው። ኢንሻአላህ እኔም በግል ስለማገኝ ችግር የለውም። አህመድ ካለ መቀጠል ትችላለህ። መርሃባ ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። እንኳን አላህ ወደ ዲኑል ኢስላም መራ። እንግዲህ ዋናው ነገር አላህ ቁርአን ላይ እንዳስቀመጠው ሱረቱል በቀራ ምዕራፍ 2 ቁጥር 6 ላይ በጣዖት ክዶ በአላህ ማመን ነውና በጣዖት ክዶ በአላህ ማመን ውስጥ የምናገኛት የሆነ ዘለበት አለች። ለቲ ዘለበት ነች እንግዲህ ከእሳት የምታሰርፈንና እዛ ከእሳት የምንተርፍበትን ገመድ በያዘ እንኳን አላህ መራ ልልህ እወዳለሁ። ዋናው ነገር ደግሞ አላህ ተናግሯል ሱረቱል ፉሲለት ምዕራፍ 40 ቁጥር 30 ላይ እነዚያ ጌታችን አላህን ያሉ ብለው ከመሰከሩ በኋላ ከዚያም ቀጥ ያሉ አትፍሩ ይላል።
ቀጥ ያሉ እያለ ይናገራል። አላህ ይስተቃሙ እያለ ይናገራል። እነለዚነ ቃሉ ረቡና አላህ ሱመ ኢስተቃሙ ይላል። ጽናት የሚባለው ነገር ደግሞ አስፈላጊነት አለውና አላህ ጽናቱን ይስጥህ። በዛ ላይ በርታ፣ ትምህርት ላይ በርታ። እንኳን አላህ መራ። ሌሎችም ወንድሞች እዚህ ጋበዛችሁት ከዚህ በፊት ሜንሽን አድርጋችሁ ነበረ። በእርግጥ አንዳንድ የሱ ቪዲዮዎች ላይ ምናምን ሜንሽን አድርጋችሁ መልስ ስጥበት ወይ ምናልባት ቤት ጋብዘው የምትሉኝ ወንድሞች ነበራችሁ። ዛሬ እዚህ ተገኝተህ ጥያቄዎችን በሙሉ ተስተናግሩ ወደ ዲኑል ኢስላም በመምጣትህ በጣም ደስ ብሎኛል። እንኳን አላህ መራ። ልጆቻችሁ ቀጥሉ። ማሻአላህ ልቀጥል እኔ ተድላ በጣም ደስ ብሎኛል። ያው ሲንሴር ላስት ታይም ታስታውሳለህ በውስጥ አውርታኝ ነበርና አልሐምዱሊላህ ለዛሬ ላበቃኝ አንተን እንዲሆኑ እንዳይህ ላደረገኝ ጌታ ለዓለማቱ ጌታ ላለ ምስጋና የተገባው ይሁን። አልሐምዱሊላህ ረቢል ዓለሚን። ያው አስታውሳለሁ እና እኔ በአካል ማግኘት አንተን ያልቻልኩበት ምክንያቴ ትንሽ አሁን ከዚህ በኋላ ልነግርህ እችላለሁ፣ ያኔ ልነግርህ አልችልም እና ወደፊት እነግርሃለሁ እና በጣም ደስ ብሎኛል። ግን አሁን አንድ የቲክቶክ ትሬንድ አለ እና ያ የቲክቶክ ትሬንድ አንተ ላይ እንዲስተዋል አልፈልግም። ምክንያቱም አንተ አውቀህ ነው የመጣኸውና ቲክቶክ ትሬንድ ምን መሰለህ እዚህ አሁን ያለው ዛሬ ሰለመ ነገ አነጻጽራለሁ የሚል አይነት አካሄድ አለና እሱን ሳይሆን አንተ ምንድነው የምታደርገው? በአላህ ፍቃድ ቁርአንን በደንብ ቀርተህ ከዛ በኋላ ቴዎሎጂካሊ ነገሮችን መማር ካለብህ እውነት ማነጻጸር የምትፈልግ ከሆነ ማለት ነው ቴዎሎጂዎችን አንዳንድ እስልምና ላይ የሚነሱ ጥያቄዎች አሉ። እነሱን አይተህ ከዛ ደግሞ ክርስትናውን ማጥናት ከፈለክ እነሱን አይተህ ከዛ በኋላ እንደዛ አይነት ነገር ውስጥ የመግባት አካሄድ ካለም በዛ መንገድ ካልሆነ ሚዲያ ላይ ወጥቶ በዛ አይነት አካሄድ መሄዱ አግባብነት ያለው አይመስለኝም። ምክንያቱም ይሄ ትሬንድ ለአንተ ብቻ አይደለም መልእክት እያስተላለፍኩ ያለሁት ሰለምን ለምትሉ ሁላችሁም እዚህ ያላችሁ የምትሰሙ በአጠቃላይ አንድ ሰው ስለሰለመ አወቀ ማለት አይደለም። ወቁ ይሄን ከዚህ በፊት ለሄዳችሁ ማለት ነው። እና አንድ ሰው ሰለመ ማለት አወቀ ማለት አይደለም። ምንም የማያውቁ ሰልመው የእስልምና ውበት ተመችቷቸው የመጡና ከዛ በኋላ ባለመማራቸው ምክንያት ምን የሆኑ ሰዎች አሉ፣ የተዳከሙ ሰዎች አሉ። ተዳክመው ያሉበት ኢንቫይሮንመንት አሸንፏቸው የሚመለሱ ሰዎችን አይተናል። እና እስልምና ውበት ነው። እስልምና እውነት ዴንስ የሆነ እምነት ነው። ለማንኛውም አይነት ጥያቄ መልስ ያለው ነውና እዚህ ነገር ላይ ትኩረት አድርገህ በደንብ አድርገህ ትምህርትህን ብትማር እኔ ወንድማዊ ምክሬ ነው። በደንብ አድርገህ ተማር። ኢንሻአላህ አላህ ያግዝህ፣ አላህ ጽናቱን ይስጥህ እና የስምህን ጉዳይ እኔ ልሂድበትና ያው የምትወደው ኡስታዝ ስለሆነ ወሂድ ብትባል እኔ ቅር አይለኝም። ምክንያቱም በሱ ምክንያት መጣው ስላልክና ብዙ ነገሮችን እንትን ስላልክ ይሄ የኔ ልባዊ ፍላጎት ነው። ኤኒዌይስ በጣም ነው የማመሰግነው። ደስ ብሎኛል ወላሂ። ሰላም አለይኩም። ኢምሩ ቀጥልና ከአንተ በኋላ አወራለሁ ኢንሻአላህ። ህቢ አላሁ አክበር አላሁ አክበር አላሁ አክበር ثم አላሁ አክበር። ደስታዬን ልገልጽ አልችልም። ለዓለማቱ ጌታ ምስጋና ይገባው። እንግዲህ እዚህ ጋር ዛሬ 3 ነፍስ ከገሃነም ድሯን ማለት ነው። ወንድሜ ተድላ ወንድሜ ስለሆንክ ከጨለማ ወደ ብርሃን ስለመጣ በጣም ደስ ብሎኛል። ያው ከዚህ በላይ ደስታ የለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ለምን አሉ? ለአን የህዲየ ቢከ ረጁለ ዋሂድ ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምስ አሉ። አላህ በአንተ የተነሳ አንድ ሰው ቢመራሉ ከሁሉም ነገር ይበልጣል አሉና ትልቅ ጸጋ ነው በእኛ ምክንያት እዚህ ጋር ወንድሞች ምክንያት በዋና ደግሞ በኡስታዝ ወሂድ መሆን በጣም ደስ ብሎናልና አላህ እንኳን ወደ ብርሃን አመጣ፣ ብርሃኑ ላይ ያጽና። ያው ከዚህ በኋላ ወንድሞች ብዙ ወንድሞችና ብዙ እህቶች አፍርተሃል። ያው እዚህ ጋር ብዙ ፈተናዎች ሊበዙብህ ይችላሉ። ከዚህ በኋላ ብዙ እንቅፋቶች ሊኖሩ ይችላሉ። ለምን እስልምና ራሱ የፈተና ወይም ደግሞ ዱንያ ራሱ የፈተና ቦታ ናትና ብዙ ፈተናዎች ሊያጋጥሙ ስለሚችሉ ኢንሻአላህ ፈተና ላይ በውስጥ ስርቦች ሊያጋጥሙ ይችላሉ። እነሱን ችላ በላቸው። ትኩረት ማድረግ ያለብህ ከዚህ በኋላ ትምህርት ላይ ከዚህ በኋላ ብዙ ወንድሞች አግኝተሃል። ችግራችን፣ ደስታችን ነው። ምን አልከኝ? እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ተድላ በጣም ደስ ብሎኛል። እንኳን አላህ ቀጥተኛውን መንገድ መራክ። አላህ ጽናቱን ይስጥክ፣ ለሁላችንም ጽናት ይስጠን። እንግዲህ ለአላህ ብለን እዚህ እንደተሰበሰብን አላህ ሁላችንንም በጀነት ሰብስቦን ስለዚህ ቀን ወደኋላ ተመልሰን እንድናወራ ፍቃዱ ይሁን እላለሁ። እኔ ሁላችንም እንድናስተውል የምፈልገው ነገር ምንድን ነው? ህይወት ማለት መንገድ ናት እና በዚህ መንገድ ላይ ወዴት እንደምንሄድ መዳረሻችን ምን እንደሆነ ከደረስን በኋላ ደግሞ እዛ ምን እንደሚገጥመን ማወቅና ማስተዋል መቻል አለብን። እኛ እና አላህ በቁርአን ላይ ሲነግረን ምንድን ያለን? እኛን ይፈጠረን እንድንገዛው ነው። እኛ ሰዎች የተፈጠርንበት የመጀመሪያው
ትልቁ ፊት ለፊት ያለው ከሁሉም በላጩ ምክንያት ምንድነው? እኛ አላህን እንድንገዛውና አላህን እንድንታዘዘው ነው። ይሄ ነው መጀመሪያ ያለው። ከዛ በኋላ ነው ሌሎቹ ወደ ታች እየወረደ በተከታታይ የሚመጣው ማለት ነው። ስለዚህ በምንም ተአምር የማይለወጥ ሐቅ አለ፣ የማይገለበጥ የማትሸፍነው አንድ ሐቅ አለ። እሱ ሐቅ ደግሞ ምንድነው? ሰማይን ምድርን የፈጠረ አንድ አምላክ አለና እሱን አምላክ መገዛትና መታዘዝ ይሄ እኛ የተፈጠርንበት ዓላማ ነው። ስለዚህ እሱን በትክክለኛው መንገድ እየተገዛን እሱን በትክክለኛው መንገድ እየታዘዝን የምንሄድበትን ትክክለኛውን መንገድ ደግሞ ማወቅና መረዳት ተገቢ ነው። አምላካችን አላህ ደግሞ እሱን እንድንታዘዘው እሱን እንድንገዛው ያዘጋጀልን ትክክለኛ መንገድ እስልምና ብቻ ነው። በእስልምና አላህን በስነ ስርዓት እንገዛለን፣ በስነ ስርዓት እንታዘዛለን። ከዛ በኋላ ምንድነው መታዘዝ ሲባል ህይወት መንገድ ስለሆነ ይህንን መንገድ እስከ መጨረሻው እስከ ሞታችን ድረስ ቀጥ ብለን መሄድ አለብን። ስለዚህም እኛ አላህን ጽናቱን ስጠን እንለዋለን። ምንድነው ተርላ እኔም እንዳንተ ሰለምቲ ነኝ። ልክ አንተ ያሳልፍካቸውን ፕሮሰሶች እኔም አሳልፌ ነው እንትን ያልኩትና ምናልባት የዛሬዋ ቀን አንተ ስለ እስልምና ወይ ስለ ሌሎች ሃይማኖት ያለህ እውቀት እስልምና እንድትቀበል አግዞክ ሊሆን ይችላል፣ ወይ ደግሞ ለዛ በቂ ሊሆን ይችላል። ግን እስልምና ላይ ለመቆየት እስከ መጨረሻው ድረስ ጸንተ ለመቆየት ግን የበለጠ ስለ እስልምና ማወቅ መማር አለብክ። ከዚህ በፊት ኤክስፒሪያንስ እንዳረከው እንዲህ ሌሊት ተነስተክ ሁሉም ሰው በተኛበት እያለቀስክ ለምን ይገለጽልሃል? እንደዚህ እኮ ብትቀባው እንዲህ ብትውጥበት እንዲህ ብትጠጣበት ይገለጽልሃል ይታይካል የሚባል ነገር እስልምና ላይ የለም። እኛ ለነብዩ መሐመድ የመጀመሪያው የቁርአን አያ ሲወርድ ምንድነው? አንብብ ነው። በቃ አንብብ ነው። ይሄንን እንዳትረሳ። ስለዚህ ማወቅና